ሰላምና ጤና ይስጥልን ክቡራትና ክቡራን የዚህ ቪዲዮ ተመልካቾች በመሃል አዲስ አበባ የሚገነቡ ቤቶች የሚገኙበት ደረጃና ቤቶቹ ለማን እንደሚተላለፉ ወቅታዊ መረጃ እናቀርብላችኋለን። ቪዲዮውን እስከ መጨረሻው እንድትከታተሉት እንጋብዛችኋለን። አዲስ አበባ ከተማን መልሶ የማልማትና የመኖሪያ ቤት ችግርን መቅረፍ ድርብ ዓላማዎችን አቀናጅቶ በመሃል ከተማ የተጀመሩ የቤት ግንባታዎች በፍጥነት እየተከናወነ እንደሚገኝ በየጊዜው የሚወጡ ሪፖርቶች ያመለክታሉ። በመሃል ከተማ የቤት ግንባታ ከሚከናወንባቸው አካባቢዎች መካከል ፒያሳ 7 ደረጃ፣ መርካቶ፣ ገዳም ሰፈርና ካሳንቺስ ይጠቀሳሉ። በእነዚህ ቦታዎች በተለያዩ ሞዳሊቲዎች የመኖሪያ ቤቶችና የንግድ ሱቆች በመገንባት ላይ ይገኛሉ። በአሁኑ ወቅት የቅጠል ተራ የቤት ግንባታ ፕሮጀክት አፈጻጸም ወደ መጠናቀቅ ደረጃ እየደረሰ ነው። በዚህ ሳይት ግንባታ ከተጀመረ 4 ወራት ብቻ ተቆጥረዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ሚያዝያ 17 ቀን 2018 ዓ.ም የመሰረት ድንጋይ በማኖር ግንባታውን በይፋ ያስጀመሩት ፕሮጀክት ነው። የመሰረት ድንጋይ የማስቀመጥ ስነ ስርዓት በተከናወነበት ወቅት እንደተገለጸው ፕሮጀክቱ 8 ወለሎች ያሏቸው 9 ህንፃዎችን ያካተተ ነው። የሚገነቡት ህንፃዎች በድምሩ ከ500 በላይ ቤቶች የያዙ ሲሆን በእነዚህ ቤቶች በአማካይ 4 ሰው ይኖርባቸዋል ቢባል በድምሩ 20,000 ሰዎችን የመኖሪያ ቤት ተጠቃሚ ያደርጋል ተብሎ ይጠበቃል። በመሃል አዲስ አበባ ቅጠል ተራ ተብሎ በሚጠራው አካባቢ የሚገነባው የቤት ፕሮጀክት በ10,000 ካሬ ሜትር ላይ ያረፈ ነው። ፕሮጀክቱ ከመኖሪያ ቤት ባሻገር የስፖርት ሜዳ፣ የንግድ ሱቆችና ማህበራዊ አገልግሎት መስጫዎች እንዲሁም ሌሎች የህዝብ የጋራ መገልገያዎች የሚያካትት ነው። ከንቲባ አዳነች አቤቤ ከ2 ወራት በኋላ የግንባታው አፈጻጸም የሚገኝበት ደረጃ ለመገምገም በቦታው በተገኙበት ወቅት በአስደናቂ ፍጥነት እየተከናወነ እንደሚገኝ ገልጸዋል። ቤቶቹ በጥራትና በፍጥነት ተገንብተው እንዲጠናቀቁ በየደረጃው ያለው የሚመለከተው አመራር ክትትል እንደሚያደርግበት ተገልጿል። ዘንድሮ ብቻ በመንግስት በጀት ወደ 50,305 የሚሆኑ ቤቶችን እየገነባን ነው። ተገንብተው የተጠናቀቁ ሳይቶችም አሉ። ይሄ ክብርት ከንቲባ ልዩ ትኩረት ሰጥተው እየተሰራ ያለ ልማት ነው። ከከንቲባ ጽሕፈት ቤት ጀምሮ እስከ ተቋም ቢሮ የቢሮ አመራሮች በሙሉ ሳይቶች አሉ ተከፋፍለን የምንደግፍበት። ከከንቲባ ጽሕፈት ቤትም ድጋፍ የሚያደርጉ አመራሮች አሉ። በስራቸውም ደግሞ ቴክኒካል ቲም አለ። ቤቶች ላይም ደግሞ የቢሮውም የቤቶች ልማት ኮርፖሬሽንም አመራሮችም ባለሙያዎችም ስፔሲፊክ ሳይት እየተሰጠን ወረድ ስንል ደግሞ ስፔሲፊክ ብሎክ እየተሰጠን ደግሞ እየደገፍንና ቤቶችን በጥራትና በፍጥነት እየገነባን ያለንበት አመት ነው ማለት ነው። ስብራቱን በዚህ ልክ ነው ለመጠገን እየሞከርን ያለ ነው። ነሐሴ 20 ቀን 2018 ዓ.ም ይፋ የተደረገ መረጃ እንደሚያሳየው የቅጠል ተራ የመኖሪያ ቤቶችና ሱቆች ግንባታ መጠናቀቂያ ምዕራፍ ላይ ደርሷል። በአሁኑ ወቅት የቤቶቹ የፊኒሺንግ ስራዎች በመጠናቀቅ ላይ ይገኛሉ። የበሮችና መስኮቶች ገጠማ ስራም በመገባደድ ላይ ይገኛል። በአንደኛው ብሎክ የመስታወት ገጠማ ስራ 95 በመቶ ላይ ደርሷል። በቅጠል ተራ ፕሮጀክት ከቤቶቹ ግንባታ ጎን ለጎን የከርሰ ምድር ውሃ ጉድጓድ ቁፋሮ፣ የመንገድ፣ የመኪና ማቆሚያ፣ የልጆች መጫወቻ፣ የእግር ኳስና የቅርጫት ኳስ ሜዳዎች ግንባታ እየተከናወነ እንደሚገኝ ተገልጿል። ቅጠል ተራ የሚገነቡ ቤቶች የትኛው የህብረተሰብ ክፍል ታሳቢ ተደርገው እንደሚገነቡ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ተከታዩን ተናግረዋል። ዘንድሮ በጣም በርካታ ቤቶችን ነው እየገነባን ያለ ነው። ከምንገነባቸው ቤቶች ውስጥ 50,305 የሚሆነው የጋራ መኖሪያ ቤት ነው። ከዚህም 80 በመቶ ኦልሬዲ ለቆጣቢዎች የሚተላለፍ ነው ማለት ነው። የልማት ተነሺዎች አንዳንድ እንደዚህ አይነት ነገሮች ስለሚኖሩ ደግሞም ሬት ስላለው መመሪያው ላይ ቤት በመንግስት ሲሰራ ሬቶች አሉ። ስለዚህ እስከ 80% የሚሆነው ለቆጣቢዎቻችን የሚተላለፍ እንደሆነ ላነሳ ፈልጌ ነው። እሱ ብቻም አይደለም። ሎው-ኮስት ቤቶች አሉን። ደጋግ በሆኑ ኢትዮጵያውያን ማህበራዊ ኃላፊነታቸውን በሚወጡ ኢትዮጵያውያን እየተሰሩ ያሉት በዚህ አመት ብቻ እንኳን እየተሰሩ ያሉ ከ10,000 በላይ የሚሆኑ ቤቶች አሉን። መንግስትም እንደዚሁ በጣም ዝቅተኛ የኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችን እየሰራው ያለ ቤትም አለን እዚህ ቅጠል ተራ። ሌላም ደግሞ አካባቢ ላይ እንደዚህ ከ5,000 በላይ የሚሆኑ ደግሞ አሉን ማለት ነው። አጠቃላይ ዘንድሮ ብቻ
ከ10 ሺህ በላይ የሚሆኑ ቤቶች ዝቅተኛ የኑሮ ደረጃ ላይ ላሉ የህብረተሰብ ክፍሎቻችን እየሰራን ያለነው ነው ማለት ነው። በድምር 179 ሺህ ቤቶች እየሰራን ነው ስንል የግሉን ዘርፍ ታሳቢ አድርጎ ነው። በሪል ስቴት እየለማ ያላለ፣ በግል ባለሀብት እየለማ ያላለ፣ በማህበር እየለማ ያላለ፣ በፒፒፒ እየለማ ያላለ፣ አሁን እንዳነሳሁት ደግሞ ማህበራዊ ኃላፊነታቸውን ማህበራዊ ግዴታቸውን እየተወጡ ያሉ ኢትዮጵያውያን በእነሱ እየተሰራ ያለ ቤት አለ። መንግስት ደግሞ እየሰራ ያለው ቤት ደግሞ አለ ማለት ነው። ስለዚህ እነዚህ ተደምረው ነው 179 ሺህ ቤቶች የመጡት ማለት ነው። ቁጥሩን ለመጥቀስ ካስፈለገ በማህበር ብቻ ዘንድሮ 16730 የሚሆኑ ቤቶችን እየገነባን ነው። በግል 21090 ቤት የሚሆኑ ደግሞ በግል እየተገነቡ ነው። በሪል ስቴት ከ68008 የሚሆኑ ቤቶችን እየገነባን ነው። በመንግስት 50305 ቤቶችን እየገነባን ነው። በፒፒፒ 19391 የሚሆኑ ቤቶችን እየገነባን ነው። በበጎ ፈቃድ ደግሞ 5865 በደጋግ ኢትዮጵያውያን የሚሰሩት ቤት ነው። እንዲሁም ደግሞ ዝቅተኛ ለኑሮ ደረጃ ላይ ላሉ ወገኖቻችን መንግስት እንደዚሁ እየሰራ ያለው ደግሞ እሱም ደግሞ 5000 የሚሆን ቤት ደግሞ አለን ማለት ነው። ስለዚህ እነዚህ ቤቶች ናቸው ዘንድሮ እየተሰራ ያለውና አልፈንም ደግሞ ለሚቆጠቡትና ዝቅተኛ ለኑሮ ደረጃ ላይ ያሉ የህብረተሰብ ክፍሎቻችን እናስተላልፋለን እያልን ያለ ነው። የቤት ልማት ፖሊሲው ዝቅተኛና መካከለኛ ገቢ ያላቸው የህብረተሰብ ክፍሎች ቤት የሚያገኙባቸው ልዩ ልዩ አማራጮችን አስቀምጠዋል። ሰፊ ጥናት አድርገንበት ያን ጥናት ማዕከል መሰረት በማድረግ ነው አዲሱ የቤት ልማት ፖሊሲ የጸደቀው። ሜጀርሊ እኛ ፎከስ ያደረግነው ዝቅተኛና መካከለኛ ገቢ ያላቸውን የህብረተሰብ ክፍሎች ነው። ያ ማለት እንግዲህ በተለያየ ምጣኔ ዴታዎችም አሉ። ከዴታ ባሻገር በዓለም አቀፍ ደረጃ የገቢ ምጣኔ ከስንት ዩኤስዲ በታች የሆነ ነው የሚለውን ሁሉ ዲቴል አናሊሲስ ተሰርቶ በእኛ ሀገር ደግሞ በጣም ቁጥሩ ከፍ ያለ ነው። በዚህ ውስጥ የሚወድቀው ኦልሞስት ወደ 91% የሚሆነው እዚህ ውስጥ ነው የሚወድቀው። ወደ ኒርሊ 10% ነው ወደ ከፍተኛ አሁን ባለው በአጠቃላይ በዚህ በእድገቱ ደግሞ የፐር ካፒታ ኢንካሙም እየተሻሻለ ስለሚመጣ ያንን ኢንተርናሽናል ጥናት መነሻ አድርገን ስንሰራ ኦልሞስት ወደ 10% በታች ነው እኛ ሀገር ላይ በራሱ በተለያየ አማራጭ ቤትን አፎርድ ሊያደርግ የሚችለው። ሌላኛው ግን በተለያዩ ፕሮግራሞች የመታቀፍ የመደገፍ ዝንባሌ እንዳለውና አቅሙም ሊችል እንደማይችል ለይተናል። ይሄንን ደግሞ በዚህ ውስጥም ሆኖ ቤትን ስለፈለግን ብቻ ወይንም ቤት ያስፈልገኛል ስላለ ብቻ የቤት ባለቤት ስላለን ብቻ ሁላችንም የቤት ባለቤት ልንሆን አንችልም። ገበያችን ይወስነዋል። ቤት እንግዲህ ከየትኛውም ጉድስ በላይ በጣም ኤክስፔንሲቭ የሆነ ላይፍ ሎንግ የሆነ ኢንቨስትመንት የሚፈልግ አሴት ነው። ስለሆነም በዚህ ውስጥ በኪራይ አማራጭ ማግኘት ያለባቸው የህብረተሰብ ክፍሎች የትኞቹ ናቸው? ተመጣጣኝ በሆነ ኪራይ ቤትን አክሰስ ማድረግ በቃ እንደ ማንኛውም ሰርቪስ ዜጋ ግን ሳይጨነቅ ከሚበላው ከሚጠጣው በላይ የሆነበት በጣም ውጥረቱ ሳይገባ በቀላሉ ከፍሎ ሊኖር የሚችልበት ሁኔታ አንድ የኪራይ አማራጭ እንዴት ይመቻቻል ነው። ሌላኛው ደግሞ በሎንግ ተርም ክፍያ የሬንት ቱ ኦን እየተከራየ ባለቤት የሚሆንበትንና ኢሚዲየትሊ ራይት አዌይ የሆነ ደግሞ የባለቤት የሚሆንበትን ሞዳሊቲዎችን በተለያየ መንገድ ከፋፍለን ከዜጎች የመክፈል አቅም ጋራ ተናባቢ ሊሆን የሚችል ኪራይም እንኳን ቢሆን የኪራዩም ጭምር በጣም ይሄ ሰፋፊ ምናምን ሳይሆን ከሌሎች ሀገራትም ከወሰድነው ተሞክሮ ታሳቢ አድርገን በአቅም ሊኖርባቸው የሚችሉባቸውን ሁኔታዎች ታሳቢ ያደረጉ የቤት ታይፖሎጂዎችን ለይተን ሰፊ ጥናት አድርገናል። የቅጠል ተራይ ቤት ፕሮጀክት ከገዳም ሰፈርና በመሃሉ ላይ የሚገኘውን የጣሊያን ሰፈር አገናኝቶ ለማልማት ታቅዶ ወደ ስራ ተገብቷል።
ክቡራትና ክቡራን የዚህ ቪዲዮ ተመልካቾች በቤት ዙሪያ ያሰናዳንላችሁ መረጃ ይህን ይመስላል። በቀጣይ በሌላ ወቅታዊ የቤት መረጃ እንደምንገናኝ ተስፋ እናደርጋለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰላምንና ጤናን በመመኘት እንሰናበታቸዋለን።